ተፈጥሮ በስንቱ እንደበደለችኝ ሳስበው ይደንቀኛል። ጠጉሬ ለሰው አይን እንደማይበቃ አውቆት ስልታዊ ማፈግፈግ ማድረግ ተጀመረ። ድፍን 10 ዓመት ሆነው። ልጅ እያለሁ እናቴ ተ15 ቀን አንዴ 2 ብር አስጨብጣ ጠጉሬን እንድበጀው ላቀች ዘንድ ትልከኝ ነበር። እኔ ግን ላቀች ዘንድ ተምሰራ ብላጭ መርጣለሁ። መትረየስ የሚያህለው ታፋዋ መሃል አስቀምጣኝ እንዳለነቃነቅ ጀሮና ጀሮዬን በጉልበቷ ትይዘኛለች። የፊቴ ቅርጽ ተበላሽቶ የቀረው በሌላ አይደለም፣ በላቀች ታፋ ምክንያት ነው። ግንባሬ ላይ ያሉትን አነስተኛና ጥቃቅን ጠጉሮች በዱሽ እጇ እየለቀመች የአይኔ ጅማት እስቲበጠስ ትስበኛለች። ለጠጉሬ ማፈግፈግና ለአይኔ መወደድ ተላቀች በላይ ተጠያቂ ማረገው አካል የለም። ተሁሉም አምፖሎ የተባለውን ስሬት ተሰሪ ተብዬ የተላኩ ቀን የምገባበት ይጠፋኛል። ላቀች ጠጉሬን ለሁለት እኩል ትከፍልና የፊተኛውን ሰርታ ስታበቃ ለኋለኛው እንዲያመቻት ፊቴና ዙራ አታፋዋ ስር ባፍንጫዬ ትደፋኛለች። ላቀች ሲፈጥራት ሙታንታ የሚባል ነገር አትወድም። ይህ ሁሉ ግፍ ተፈጥሞብኝም ግንባሬ ላይ አንዲት ያልተጎነጎነች የጠጉር ዘለላ ከተገኘች እናቴ እንዴት አራችች እርጥ ልጅ ዝም ብሎ ብር መልቀም ሆነ እንዴት ብላ ደግማ ትልከኛለች። ላቀች እንደገና ታፋዋ ስር ደፍቃ አሳሬን ታበላኛለች። አሁን ድረስ ጠጉሬን አስይዤ የተነሳኋቸው ጉርድ ፎቶዎች ላይ ጾታዬ የማይለየው በሌላ አይደለም፣ በላቀች ታፋ ምክንያት ነው።